እድሜያችን እየጨመረ በሚሄድበት ጊዜ በሰውነታችን ላይ ብዙ ለውጦችን እናስተውላለን። ይህን ለማወቅ እስኪ በቀላል ሙከራ እንጀምር። አሁን ባሉበት ቦታ ሆነው በአንድ እግሮ ለ20 ሰከንድ መቆም ይችላሉ? ይገርማል። ይህ ቀላል ሙከራ የሰውነቱን ባዮሎጂያዊ እድሜ ይናገራል። እንኳን ደህና መጡ። ይህ ሚስጥረ ጤና ነው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ሆነን እንጀምር። አንዳንዶች እድሜ ቁጥር ነው ይላሉ። ሳይንስ ደግሞ እርጅና በሴሎቻችን ውስጥ የሚከማች ዝገት እንደሆነ ይነግረናል። በዚህ ቪዲዮ ይህ ዝገት እንዴት እንደሚጸዳ፣ የቴሎሜር ሚስጥርና የሰውነታችንን እድሜ ወደ ኋላ በመመለስ አእምሯችን እንደ ወጣት እንዲሰራ የሚያደርጉ በአዳዲስ ሳይንሳዊ ጥናቶች የተደገፉ 7 ዋና ዋና ምግቦችን እንመለከታለን። በመጨረሻም በአንድ እግር መቆም ከእድሜ ጋር ያለውን አስገራሚ ዝምድና እናያለን። ከእድሜ ጋር ተያይዞ የሚመጡትን ለውጦች ማስቆም አንችልም። ነገር ግን ሂደቱን በከፍተኛ ሁኔታ ማዘግየት እንችላለን። ዛሬ የምንነጋገረው ቆዳን ስለማለስለስ ወይም ስለመሸብሸብ መከላከያ ክሬሞች አይደለም። ትኩረታችን በሴሎቻችን ጥልቅ ውስጥ ወዳለውና የእርጅና ሰዓት ተብሎ ወደሚጠራው የሳይንስ ሚስጥር ነው። ቴሎሜር። ቴሎሜር ምንድን ነው? ወደ ምግቦቹ ከመግባታችን በፊት እርጅና በሴሎቻችን ደረጃ እንዴት እንደሚከሰት እንመልከት። በሰውነታችን ውስጥ ባሉ ሴሎች ውስጥ ክሮሞዞም የተባሉ የዘረመል ዲኤንኤ መረጃዎችን የያዙ አካላት አሉ። የእነዚህ ክሮሞዞሞች ጫፍ ላይ ደግሞ ቴሎሜር የሚባሉ መከላከያዎች ይገኛሉ። ይህን በቀላሉ ለመረዳት የጫማ ማሰሪያን አስቡት። የጫማ ማሰሪያ ጫፍ ላይ ያለው የፕላስቲክ ክዳን ማሰሪያው እንዳይፈታታና እንዳይበላሽ እንደሚጠብቀው ሁሉ ቴሎሜርም የኛን ዲኤንኤ እንዳይበላሽና እንዳይዘበራረቅ ይጠብቃል። ነገር ግን ሴሎቻችን በተከፋፈሉ ቁጥርና እድሜያችን እየገፋ በሚሄድበት ጊዜ እነዚህ ቴሎሜሮች እያጠሩ ይመጣሉ። ቴሎሜሮቹ በጣም አጥረው ሲያልቁ ሴሉ መከፋፈል ያቆማል፣ ያረጃል ወይም ይሞታል። ይህ ሂደት ነው እንግዲህ ለእርጅናና ከተለያዩ የእድሜ መግፋት በሽታዎች እንደ ልብ ህመም፣ ስኳር፣ ካንሰር ጋር የሚያያይዙ። አስደሳቹ ዜና ደግሞ እነዚህን የህይወት ክሮች ለረጅም ጊዜ እንዳያጥሩ ማቆየትና ያለ ጊዜው ከሚመጣ እርጅና የምንጠብቅበት ሳይንሳዊ መንገድ መኖሩ ነው። ዛሬ የምናያቸው ምግቦች ደግሞ ዋና ስራቸው ይህ ነው። የሰውነታችንን እድሜ የሚቀንሱ 7 ዋና ዋና ምግቦች። አንደኛ፣ የቤሪ ዝርያዎች እንጆሪ፣ ብሉቤሪ፣ ብላክቤሪ። እነዚህ ፍራፍሬዎች በውስጣቸው ከፍተኛ የሆነ አንቲኦክሲዳንት በተለይም አንቶሲያሲን የተባለ ንጥረ ነገር በመያዛቸው ዝገትን ለማጽዳት ቀዳሚ ናቸው። በሃርቫርድ ዩኒቨርሲቲ የተደረጉ አዳዲስ ጥናቶች እንደሚያሳዩት በቤሪ የበለጸጉ ምግቦችን መመገብ በሴሎች ውስጥ የሚፈጠርን ኦክሲዳቲቭ ስትረስን እንደሚቀንስ አረጋግጧል። ይህ ስትረስ ደግሞ የቴሎሜር ማጠር ዋናው ተጠያቂ መሆኑ ነው። ሁለተኛ፣ አረንጓዴ ቅጠላቅጠሎችና ብሮኮሊ። እንደ ስፒናችና ጎመን ያሉ አረንጓዴ ቅጠላቅጠሎች ከፍተኛ የፎሌት ወይም የቫይታሚን ቢ9 እና የሉቲን ምንጭ ናቸው። የፎሌት መጠን በሰውነታችን ውስጥ ሲጨምር ከቴሎሜር መርዘም ጋር ቀጥተኛ ግንኙነት እንዳለውና ዲኤንኤ ራሱን በራሱ እንዲጠግን ትልቅ እገዛ እንደሚያደርግ ክሊኒካዊ ጥናቶች ያሳያሉ። በተጨማሪም እንደ ብሮኮሊ ያሉ አትክልቶች በውስጣቸው ሱልፎራፊን የተባለ ንጥረ ነገርን ይዘዋል።
ይህ ንጥረ ነገር በሰውነታችን ውስጥ ያሉ መርዛማ ነገሮችን የሚያስወግዱ ኢንዛይሞችን ያነቃቃል። ሶስተኛ፣ በኦሜጋ 3 የበለጸጉ ምግቦች ሳልሞን፣ አሳ፣ የተልባ ፍሬ። እነዚህ ምግቦች የሴል ሜምብሬንን ጤንነት ይጠብቃሉ፣ እንዲሁም በሰውነታችን ውስጥ አደገኛ እብጠትን ወይም ኢንፍላሜሽንን ይቀንሳሉ። በኦሃዮ ስቴት ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ለ4 ወራት ያህል የኦሜጋ 3 ሰፕሊመንት የወሰዱ ወይም በአግባቡ የተመገቡ ሰዎች ቴሎሜራቸው የመርዘም ምልክት ማሳየቱንና በሰውነታቸው ውስጥ ያለውን እብጠት ወይም ኢንፍላሜሽን በ15% መቀነሱን አረጋግጧል። አራተኛ፣ የለውዝ ዝርያዎችና ፍሬዎች አልመንድ፣ የዱባ ፍሬ። እነዚህ ፍሬዎች ቫይታሚን ኤ፣ ጤናማ ቅባቶችና ወሳኝ ንጥረ ነገሮችን ይዘዋል። ከ5000 በላይ አዋቂዎች ላይ የተደረገ ሰፊ ጥናት እንዳረጋገጠው በየቀኑ ትንሽ ፍሬዎችን አዘውትረው የሚመገቡ ሰዎች ከማይመገቡ ጋር ሲነጻጸር የቴሎሜራቸው እርዝመት በከፍተኛ ሁኔታ የተጠበቀ ሆኖ ተገኝቷል። ይህም በሴል ደረጃ የባዮሎጂካል ዕድሜን በአማካይ ከ4 እስከ 5 ዓመት የመቀነስ ያህል ዋጋ አለው። አምስተኛ፣ እርጎና ፕሮባዮቲክስ። የሆድ ዕቃ ጤንነትና እርችና ቀጥተኛ ግንኙነት አላቸው። አዳዲስ የገት ብሬን ኤንድ ገት ሴል አክሰስ ጥናቶች እንደሚያሳዩት ጤናማ የሆድ ባክቴሪያ ሲኖረን ሰውነታችን የቴሎሜርን ዕድሜ የሚጠብቁ አጫጭር ፋቲ አሲድ ወይም ሾርት ቼን ፋቲ አሲድ ዝርያዎችን ያመርታል። ስድስተኛ፣ አረንጓዴ ሻይ። አረንጓዴ ሻይ በውስጡ ኢጂሲጂ ወይም ኤፒጋሎካቴቺንጋሌት የተባለ በጣም ኃይለኛ አንቲኦክሲዳንት ይገኝበታል። በቻይና የተደረገ አንድ ትልቅ ጥናት በቀን 3 ሲኒ አረንጓዴ ሻይ የሚጠጡ ሰዎች ከማይጠጡ ሰዎች ጋር ሲነጻጸር የቴሎሜራቸው ዕድሜ ረጅም ሆኖ ተገኝቷል። ይህም ማለት በሴል ደረጃ የ7 ዓመት የወጣትነት ልዩነትን ያመጣል። ሰባተኛ፣ እርድ። የእርድ ሳይንሳዊ ሚስጥር በውስጡ ያለው ንቁ ንጥረ ነገር ኩርኩሚን በመባሉ ነው። ኩርኩሚን በሰውነታችን ውስጥ የቴሎሜር ኢንዛይምን በማነቃቃት ያጠሩትን ቴሎሜሮች መልሰው እንዲረዝሙ የማገዝ ልዩ ተፈጥሯዊ ብቃት እንዳለው በላቦራቶሪ ጥናቶች ተረጋግጧል። በተጨማሪም ለካንሰር እና ለልብ ህመም የሚዳርጉ እብጠቶችን በከፍተኛ ሁኔታ ይከላከላል። ስለ ምግቦቹ ይህን ያህል ካየን፣ አሁን ደግሞ የቴሎሜር ቁልፍ ጠላቶችን እንመልከት። እነዚህን 7 ጤናማ ምግቦች ብንመገብም እንኳን በሌላ በኩል የቴሎሜር ጠላቶችን ካላስወገድን ለውጡ ሙሉ ሊሆን አይችልም። አንደኛ፣ ስኳርና የበዛ ካርቦሃይድሬት። ስኳር በሴሎች ውስጥ ግላይኬሽን በመፍጠር የእርጅና ሂደትን ያፋጥናል። ሁለተኛ፣ ከፍተኛ ጭንቀት ወይም ክሮኒክ ስትረስ። የጭንቀት ሆርሞን የሆነው ኮርቲሶል የቴሎሜርን ማጠር በከፍተኛ ሁኔታ ያፋጥነዋል። ሶስተኛ፣ የእንቅልፍ እጥረት። በቂ እንቅልፍ አለማግኘት ሴሎቻችን ማታ ራሳቸውን እንዳይጠግኑ ያደርጋቸዋል። አሁን ደግሞ ቀላል ነገር ግን ወሳኝ የሆነ የ15 ደቂቃ ቀመርን ላጋራችሁ። በቀን ውስጥ 5 ደቂቃ ጥልቅ ትንፋሽ መውሰድ፣ 5 ደቂቃ ፈጣን እርምጃ ማድረግ፣ እንዲሁም 5 ደቂቃ በዝምታ ማሰብ። ይህ ቀላል ልምምድ የኮርቲሶልን ሆርሞን በመቀነስ ዕድሜን ያረዝማል። ታዲያ ዕድሜን በአንድ እግር ከመቆም ጋር ምን አገናኘው?
በቅርብ ጊዜ በታወቁ የሕክምና ተቋማት ለምሳሌ ማዮ ክሊኒክ በተሰሩ ጥናቶች በአንድ እግር ላይ ሚዛንን ጠብቆ መቆም የአንድን ሰው የሰውነት ባዮሎጂያዊ ዕድሜና የነርቭ ስርዓት ጤንነትን ለመገምገም እንደ ትልቅ መለኪያ እየተወሰደ ይገኛል። በአንድ እግር መቆም በአይን፣ በጆሮ ውስጥ ባሉ የሚዛን ጠባቂ ፈሳሾች፣ በጡንቻዎችና በነርቭ ስርዓቶች መካከል ፍጹም የሆነ የተቀናጀ ስራን ይጠይቃል። ይህ የሚዛን የመጠበቅ አቅም ከዕድሜ መግፋት ጋር አብሮ በፍጥነት የሚቀንስ በመሆኑ በአንድ እግሮ መቆም የሚችሉበት ሰከንድ ትክክለኛ የሰውነቱ ጥንካሬና ወጣትነት ያሳያል። ውድ ተመልካቾቻችን፣ እርጅናን መከላከል ማለት ተፈጥሮን መጋፋት አይደለም። ፈጣሪ የሰጠንን አስደናቂ ሰውነት በተገቢው እንክብካቤ ረጅም ዕድሜ በጤናና በብቃት እንዲኖር ማድረግ እንጂ። የዛሬው መረጃ ጠቃሚ ሆኖ ካገኙ ቪዲዮውን ላይክ፣ ለሌሎች እንዲደርስ ደግሞ ሼር ማድረጉን አይርሱ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። በሌላ አስደናቂ ርዕስ እስክንገናኝ ሰላም።